ጉፋ የሚባል እጽዋት ታውቃላችሁ? ጉፋ ማለት በሳይንሳዊ አጠራሩ ሲናሲንጉያና ነው የሚባለው። ሲናሲንጉያና ማለት ጉፋ ማለት ነው። ጉፋ የቁጥቋጦ ዝርያ ሲሆን በተለይ የሚበቅለው በአፍሪካ ከምዕራብ አፍሪካ ከኮት ዲቯር እስከ ኢትዮጵያ ወደ ደቡብ ደግሞ እስከ ሞዛምቢክ ድረስ ይበቅላል። በብዛት ግን በኢትዮጵያ የሚበቅል ሲሆን እስከ 2200 ሜትር ከፍታ ድረስ ይበቅላል። ይህም ማለት በቆላና በወይና ደጋ አካባቢ የሚበቅል ነው። ጉፋ በሀገራችን የተለመደ አይደለም እንጂ በሌሎች ሀገሮች እንደ ምግብም ያገለግላል። ፖዱን ወይንም ቁራምባውን ይበላል፣ ፍሬውንም እንደ ቡና ይጠቀሙበታል። እንደገና ደግሞ ቅጠሉንም ይመገቡታል ማለት ነው። በኢትዮጵያ ግን ብዙ ጊዜ ለመድኃኒትነት እና ለቆዳ ማለስለሻ እንደዚሁም አንዳንድ ጊዜ ለዓይን ህመም ማስታገሻ ነው የሚውለው። እንግዲህ ለመድኃኒትነት የሚውልበት ምክንያት ጉፋ በውስጡ በርካታ ውህዶች ስላሉት ነው። በጣም በርካታ ውህዶች ናቸው ያሉት። በተለይ በዋናነት ያለው አንቲፕላስሞዲያል ባህሪ ያለው። ይሄ አንቲፕላስሞዲያል ማለት እንግዲህ ፕላስሞዲየም ቫይቫክስ፣ ፕላስሞዲየም ፋልሲፓረም ማለት ሁለቱ የወባ አምጪ ህዋሳት ናቸው ማለት ነው። ስለዚህ እነዚህን ሁለቱን የወባ አምጪ ህዋሳት የሚከላከልና የሚያጠፋ ከሆነ እንግዲህ ወባን ለማከም ይረዳል ማለት ነው። በሌላ በኩል ደግሞ የውስጥ ጥገኞችን፣ የሆድ ህመምን፣ ቁርጠትን እንግዲህ የግንዱ ቅርፊት ቅጠሉ በውስጡ እንግዲህ ታኒንስ እና ስትሬጀንትስ የሚባሉ ኬሚካሎች በውስጡ አሉ። እነዚህ ኬሚካሎች ደግሞ የሚጠቅሙት በተለይ የብልሃርዚያ በሽታን ለማከም፣ ለሳል እንደዚሁም ደግሞ የሚጥል በሽታ፣ ጥገኛ የሆድ ድርቀትን፣ የልብና የሆድ ህመሞችን ለማከም ይረዳል ማለት ነው። ቅጠሉ በሙቅ ውሃ ተዘፍዝፎ የሰውነት ሙቀት ለማቀዝቀዝም እንደዚሁ ያገለግላል። በተለይም ለአባላዘር በሽታዎች፣ ለበርካታ የአባላዘር በሽታዎች፣ ለሚጥል በሽታ ቅጠሉ ኮንታንጅባ የሚባለው የዓይን ህመምም ለማከም ይረዳል። አበባው ለፊት ቆዳ ማለስለሻ ይውላል። እንግዲህ እንደ ሎሽን ያገለግላል ማለት ነው። ፍሬው ቀንበጡ ለሳልና ከምግብ ጋር ተቀላቅሎ ለወለዱ ሴቶች ወተት እንዲያመነጩ እንደ ጋላክታጎጉ ያገለግላል ማለት ነው። ስለዚህ ጉፋ በርካታ በተለይም ለቤት ውስጥ መገልገያ መሳሪያዎች ለመስራትም እንደዚሁ ያገለግላል። ብዙ ጊዜ ደግሞ ከሁሉም የሚታወቅበት ደግሞ ለቆዳ ቀለምና ለቆዳ ለማልፋት እና ለማለስለስ ይረዳል ማለት ነው።